አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ የቸባብ አሰራር ይዤላችሁ መጥቻለሁ። ቸባብ ለመስራት የሚያስፈልገን እንቁላል፣ ዘይት፣ ስኳር፣ ዱቄት፣ ሄል፣ ቤኪንግ ፓውደር፣ ወተት፣ ምን ነበር ያ ስሙ እርሾ፣ ስሙ ጠፋብኝ። ያ ነገር ስሙ ምን ነበረ? ዛፈራን፣ ወተት፣ እንቁላል አንድ ብርጭቆ ወተት፣ ስኳርና ጨው፣ 2 ማንኪያ ስኳር። ጨው ትንሽ ነው ያረኩበት፣ ምክንያቱም ዱቄቱ 1 ተኩል ነው የምጠቀመው ማለት ነው። እዚች ጋር ዛፈራን እናደርግበታለን። ቅድም ጊዜ ስሙ ጠፍቶብኝ ነበረ። ውዶቼ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ያው ዛፈራን ጨምሬበታለሁ። ሄልም 1 ማንኪያ በትንሿ ማለት ነው። ያው በዚች በምትመለከቷት ማንኪያ አንድ ነው ያደረኩት። ከዛ እንደዚህ መሰል ቅልቅል ድብልቅ እናደርጋቸዋለን። እንደዚህ ካደባለቅናቸው በኋላ ደግሞ ሌላ አንዳንድ የቀሩ ግብአቶች አሉ። እዚች ጋር እርሾ 1 ማንኪያ እርሾ ነው የተጠቀምኩት። ያው ብዙም ያልሞላ ነው፣ 1 ማንኪያ ማለት ነው። ብዙም ግን አልሞላም። እሱንም እንደዚህ እንደ ሳይጓግል በቃ እንደዚህ ያያችሁት አይደል? ይጓጓል የለበትም። እዚች ጋር ሲኒ ያልሞላች የጋዋ ሲኒ፣ ትንሿ ሲኒ ያልሞላ ዘይት ሊሞላ ትንሽ በቃ ሩብ ጉዳይ ምናምን የቀረው፣ እሱንም እንደዚህ እናቀላቅለዋለን። እኔ እዚች ጋር ቤኪንግ ፓውደር የጨመርኩት ላዩ ላይ ነው፣ ግን ከዱቄቱ ጋር ቀላቅላችሁ ብትጨምሩ ነው የተሻለ። ለምን እንዳይጓግልባችሁ። ሊጓግልብኝ አስቦ ነበር እኔ ራሱ፣ ግን ወዲያው መታ ሳደርገው ተስተካከለ ማለት ነው። ግን ከዱቄቱ ጋር መጨመር የተሻለ ነው። እኔ ሌላ ጊዜ ከዱቄት ጋር ነበር የምጨምረው፣ ዛሬ ነው እዚች ጋር ላይ የጨመርኩት ማለት ነው። እዚች ጋር እንደምትመለከቱት 1 ኩባያ ዱቄት ተጠቅሜ ያለው፣ እሱንም መጀመሪያ 1 ኩባያ የጨመርኩትን አደባላልቀዋለሁ። እንደዚህ ደብለቅ አደርገዋለሁ። እዚች ጋር ካሜራውን አጥፍቼ ስልኬን ማለት ነው፣ በስልኬ ነው የምቀርጸው በነገራችን ላይ። ከዛ ተመልሼ የመጣ 1 ኩባያ ከግማሽ ነው ያልኩት፣ ያው ግማሹን ደግሞ መልሼ ጨምረዋለሁ። ወተት ማለትም ግዴታ ወተት መጨመር የለባችሁም። እንትን ሲያንሳችሁ በቃ 1 ብርጭቆ ወተት ተጠቅማችኋል። ከዛ በኋላ ስኳር መጠቀም ትችላላችሁ። ወተት ፓውደሩንም ማድረግ ትችላላችሁ። እዚህ ጋር የተጠቀምኩት መልሼ ግማሽ ኩባያ ነው። ግማሽ ኩባያ ወተት ነው ያደረኩት። ወፍሯል እንደምታዩት። መልሼ ወተት ጨመርኩበት። እኔ ወተት ጨምሬበታለሁ። እናንተ ከፈለጋችሁ ወተትን መጨመር ትችላላችሁ። ውሃን ብትጨምሩበት ምንም ችግር የለውም። ግን ወተቱ ከፍሪጅ 1 ሰዓት ማለት ነው፣ እንቁላሉም ወተቱም ውጪ ላይ አስቀምጨዋለሁ ለ1 ሰዓት ቅዝቃዜው እንዲለቅ ማለት ነው። ከዛ እዚች ጋር እንደምትመለከቱት ደብለቅ እናደርገዋለን። ደግሞ ሰብስክራይብ አድርጉ፣ ላይክ አድርጉ። ምን አይከፈልበት። ያሳዝናችኋል። ምን ችግር አለው? ሰው ካልተሳደበ በቃ ላይክ አይደረግለትም፣ ሰብስክራይብ አይደረግም። ያው እዚች ጋር ውዶቼ ከድኛ ያስቀመጥኩት ተመልሼ እመጣለሁ። ያው እዚች ጋር ኩፍ አለልን፣ አያችሁት? ኩፍ ያቦካሹ ኩፍ ይበላል። አንድ እንትን ላይ ስልባቦት የሚባለው ቴሌቪዥን ላይ ድራማ ላይ እና ኩፍ ብሎ ላይ ያቦካሁት እና እዚች ጋር የምንት ምጣድ አለ። እናንተ በመጥበሻ መጠቀም ትችላላችሁ። ምጣዴን በውሃ እንደ ሞቀች እና እንዳልሞቀች በውሃ ቼክ አረኳት። ቼክ ሳደርገው ግላለች። ከዛ ዘይት በሶፍት አድርጌ እንደዚህ ሟሸት አደረኳት። ዳበስ አሟሸዋት። ከሟሸዋት በኋላ አጅሪት ግን ለመያዝ አስባ ነበረ። በጨውና በዘይት አድርጌ እሽት አደረኳት። ከዛ በኋላ ግን አሪፍ ሆነችልኝ። ያው እዚች ጋር እንደምታዩት ቆንጠር እያደረጋችሁ ታደርጋላችሁ። በዚህ ስትጋግሩ በቃ 4 5 ነው የሚያወጣው። ግን መጥበሻ ከሆነ አንድ ነው እንትን የሚለው፣ ያቆያል መጥበሻ ማለት ነው። እና ይሄ ምጣድ ፓንኬክ እና ይሄ ብቻ ነው የሚጋገርበት። የእርጋጉ ደግሞ የተለየ ነው።
እዚች ጋር እንደዚህ ሲሆንልን በነገራችን ላይ እንትን ነው ሊጡ ሲጠፋ ነው የምትገለብጡት። ምክንያቱም ሊጥያ ማለት ነው ላዩ ላይ ሊጥ እያለ ከገለበጣችሁት እንደ ፓንኬክ ይሆንባችኋል። ስለዚህ ደግሞ አትጫኑት ላዩን ማለት ነው። አያችሁት እዚች ጋር በስለና እንትን እያልኩት ነው። እና ውዶች አሁን ጨረስኩኝ። ይኸው በቃ አለቀች። መጨረሻ ላይ ማሳይቻችኋለሁ። ሰብስክራይብ አድርጉኝ። ተው አይከፈልበትም፣ በነፃ ነው። አይጎዷችሁም፣ አይጎዷችሁም፣ አይጎዳችሁም፣ አይጎዷችሁም፣ አይጎዳችሁም። ኧረ ብስሚላ እና ይሄን ይመስል ነበረ ውዶቼ። ደህና ሰንብቱ። ቻው። በጣም ነው አመሰግነው ላይክ ሼር ላረጋችሁልኝ።